ሆናት አግኝተሽ አትጪ እንደኔ ተባረክልኝ። ህይወትሽ ሁሉ ይበልጥ እናቴ እድሜና ጸጋ ይስጥሽ። ስራሽ ይባረክ። ምንሽ ሁሉ የተባረከ ይሁን። አሜን። ተባረክ። አሜን። ችግር የለም። ለማንም ካለኝ ላይ ነው ያደረኩልሽና ምንም ችግር የለም። እኔ ረስቼዋለሁ። አሁን ግን እየሰራሽ ነው፣ እንጀራው እየተሸጠልሽ ነው። ምንም አይልም። ያለውበት ቦታ ትንሽ ገበያ የለም፣ ግን እየሸጥኩ ነው። የዕለት ኑሯችንን የሆነ ልጆቼ እያበላሁ ነው። እግዚአብሔር ይመስገን። አሁን ደግሞ ቀጣይ ወር ላይ 50 ኪሎ ጤፍ ጨምርልሻለሁ። እሺ ገዛልሻለሁ ቀጣይ ወር። ችግር አንቺ ገብተሽ ስሪ፣ እኔ ባለኝ አቅም እንደዚህ እየገዛሁልሽ ትሰሪያለሽ። እሺ ችግር የለም። እሺ እኔ እህት ተባረክልኝ ነው። አሜን አሜን። እሺ እሺ እግዚአብሔር ይስጥልኝ። ስልክሽ ስለጠፋብኝ ፖስት ስልክሽን አስቀምጪልኝ። እሺ 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 ችግር የለም። ምንም አታልቅሽ። እኔ ያለኝን ነው በአቅሜን ያደረኩልሽና ችግር የለም። 100 ኪሎን እስካሁን እየጋገርሽ ለእናንተ ብዙ ብዬሻለሁ። ለልጆችሽ ከመሶብ ምግብ እንዳታጪ ነው እሺ፣ እንጂ እኔ እንድትሸጩም አይደለም። ጤፉን የገዛሁልሽ እየሸጣችሁ ልጆችሽ ጥግብ ብሎ ትምህርት ቤት እንደሄዱ ነው። እሺ አዎ እየበሉ ነው፣ በልተዋል። እየበሉ እየጠገቡልኝ ነው። እግዚአብሔር ይመስገን። እየሰራሁ ነው። የተረፈንን እንበላለን፣ ያልተሸጠውን እንበላለን፣ የተሸጠውን እንሸጣለን። እግዚአብሔር ይመስገን። ዋና አይራባቸው አላማዬ እሱ ነው። አይራባቸው ነው። እሺ ማለት ተባረክ። ሁላችሁም ኤሎ ሁላችሁም ሰላም ብያለሁ። እንዴት ናችሁ? ልክ እንዴት ነሽ? አሰጥና ቦታ ለልቀቅ። የኔ ማለት ተባረክልኝ። እኔ ለወንድሜ የሆነ ሰው አካውንት እየጠየቀ ነው። ፍሬዘር ለፍሬዘር ወንድሜ ነው። ፍሬዘር ሰው የሚለውን ፎሎ አድርጊውና ከዛ በኋላ እሱ ይመጣል። ልጆችሽን አስተምሪ፣ ልጆችሽ እንዳይርባቸው። እሺ እኔ ልጅ አለኝ ገባሽ? ያንቺም ልጆች ናቸው። እሺ ማንን ላድርገው? እዚህ ጋር እሱን ሰው የሚለውን ፎሎ አድርጊውና ከዛ ኖ ሚኪን ሳይሆን ከሚኪ አጠገብ ያለውን ፎሎ አድርጊ። እሺ እሊና የሚል ነው የሚታየኝ። ከሚኪያት ነው እሉ ኢትዮጵያ ነው። ጤፉን ይዞልሽ እንዲመጣ ነው። ከእሉ በታች ያለው ባዶ ገስት ነው ፎቶ ያደረገውን አይታይም። እዚህ ጋር እንትን ኦኬ በቃ እሉ አየሁት። እሺ እሺ እናትዬ አይዞሽ። እሺ ኧረ በእውነት አታልቅሽ፣ አይዞሽ። እንደዚህ የሚቸግር ነገር ካለ እኛም አለን ከጎን መስዬሽ። አይ የሆነ ጊዜ ነው ቆይታለችና መስራት ፈልጋለሁ ምናምን ስትለኝ ዝም ብዬ ምጣድና 100 ኪሎ ጤፍ ምናምን ገዛውላትና እየሸጥሽ እንጀራ እየሸጥሽ የተረፈውን ደግሞ እየበላሽ ልጆችሽም እንዳይርባቸው ብያት። አሁን ከስንት ጊዜ በኋላ መታ ልታመሰግነኝ ቪዲዮዋን ከፍቶ እኔ እንድታመሰግኝኝ አይደለም ማረኝ። ኦኬ እንደዛ ከሆነ ጥሩ። እውነት ያደረገን ሰውማ መመስገን አለበት። ስራው ለምን ስራው ነው። በራበኝ ሰዓት ነው የእውነት ልጆችን ቤተክርስቲያን ሁሉ እኔ ባለቤት ያው ንብረት ከልክሎኝ ስለሆነ ቤተክርስቲያን ሁሉ ሄጄ ልጆችን አብልቻለሁና ልጆችን እኔውና እዚህ ጋር አንዷም ትንሿም ፊት እዚህ ጋር ይሄም ትንሹ ትልቁ ነው እና ልጆቼ ተርበውብኝ ነበር በሰዓቱና ለዛ ነው እንትን ያልኩሽ። ተባረክልኝ እህቴ፣ ሁላችሁም ተባረክልኝ። እድሜና ጤና ይስጣችሁ። አሜን። እሺ አሜን። ችግር የለም እንደውልሻለሁ። እሺ እሺ አካውንትሽን የሆነ ሰው እየጠየቀ ነው። እዚህ ነው የምትባል። እሺ አካውንቴን ምንድነው? ያኔ እንጻፍላት ልታግዝሽ ፈልጋ ጻፉላት። እሺ ቢዩት ነሽ እሉ መስዬ ቢዩት ነሽ እያወራሽ ስለሆነ ብዬ ነው። መቼም መሲ በልጅሽ እኮ ነው የምታገኘው ታውቂያለሽ። ያለን ያው ስንከፋፈል ልዩነታችን እንዳለ ሆኖ ክፉ ቀን ላይ ደግሞ አብረን ነው። የሰው ልጅ ይሄ ነው ያለውን ሼር አድርጎ የበላ በጣም ብቻ ትለያለሽ። እግዚአብሔር ልብሽን አይቀይረው።
በቃ ዳትስ ሌላ ነገር አይደለም እህቴ። የስልክሽን መሲ በውስጥ ላኪልኝና አወራሻለሁ። እሺ ያች ልጅቷን እሺ አይዞሽ አንበሳ ነሽ አንቺ። ይኸውልሽ ጸጋ እግዚአብሔር ጸጋ ሰጥቶሻል፣ በገንዘብ የማይገኙ ልጆች ሰጥቶሻልና እግዚአብሔርን አመስግኚ። ምንም ቢሆን መቼም ተርበሽ አትራቢም። ኦኬ አይዞሽ። እሺ ማየሽ ተባረኩልኝ። ልጅሽን ያሳድግልኝ። ጸጋውን ያብዛላችሁ ወንድሞቼ። እኔ እኮ አስገቢኝ ስትለኝ ስልክ ልትገዛ እኮ መስሎኝ ረስቻታለሁ። ጨረሽ ነው ፈላክ